ዛሬ የመጣሁት እዚህ ኦንላይን ስራ ምናምን ስለሚባል ነገር ልነግራችሁ ነው። እና ኦንላይን ስራ የሚባል በሙሉ ማለት ነው እናንተ ወይ ቴሌግራም የራሳችሁ ቻናል፣ ዩቲዩብ ቻናል ምናምን ኑሯችሁ ሰው ሊንክ እያኖራችሁ ሰው እየወረደ እንዲጠቀም ካላረጋችሁ በስተቀር ኦንላይን ስራ የሚባል አንድ አታገኙም። በቃ ምንም ባዶ ልፋት ነው የሚሆንባችሁ። እኔ አሁን ብዙ አፕሊኬሽን ነበረ እዚህ ላይ እነዚህም አሉ። በጣም ብዙ አፕሊኬሽን ነበረኝና ለፍቼ ከ2 ወር በላይ ለፍቼበታለሁ አንዱን አፕሊኬሽን። ግን አንዲት ብር አልወጣሁም። የካርድና የሰዓት ኪሳራ ነው የሆነብኝ እና በጣም ነው የሚያስጠላ ነው የምላችሁ። እና የሚጠቅም ይሄ ኦንላይን ስራ ኢንቫይት የምታስደርጉ አይነት ከሆነ ምናምን ነው እና በጣም ጎጂ ነው፣ አጉል ልፋት ነው። እና ቴሌግራም ምናምን ካላችሁ ግን ኢንቫይት በማስደረግ ብቻ ብዙ ታገኙ ይሆናል። እናንተ ልፉ፣ ግን ዝም ብላችሁ በአጉል እናገኛለን የምትሉ ሰዎች በጣም ከስራችሁ እንደኔ ተናዳችሁ ነው የምትቀሩ። እና በጣም አሪፍ ስራ ከሆነ አትጨነቁ፣ እኔ ያመጣላችኋለሁ። እኔ እያመጣሁ እንድትሰሩ አረጋችኋለሁ ማለት ነው። እኔ አልዋሻችሁም። እና አዳዲስ የሚመጣ ከሆነ እኔ እነግራችኋለሁ። ግን ይሄ በኢንቫይት ካልሆነ ምንም ብር አይገኝም ሲጀመር ማለት ነው። ኢንቫይት ሰው ደግሞ እናንተ ብዙ ማይላክ ማን ያወርድላችኋል? ዩቲዩብ ብዙ ተከታይ ያላቸው፣ ቴሌግራም ላይ ብዙ ተከታይ ያላቸው የሚለቁ ምናምን ነው እንጂ ሌሎቹ ማንም አያገኝም ይሄን ማለት ነው። ስለዚህ እናንተ አሁን እንደዚህ አይነት ስራ አትመኑ። ሰዓት ነው የምትገሉ። ቢያንስ ዋይፋይ ያላችሁ ቢያንስ ይሻላል። ግን እዚህ ዳታ እንደኔ ምናምን እየገዛችሁ የምትጠቀሙ ሰዎች ቢቀርባችሁ የሚሻል ባይ ነኝ። እና አዳዲስ ስራ ምናምን በጣም እርግጠኛ በቃ 100% ሆነ እና በጣም ቀለል ያለ ከሆነ እኔ ያመጣላችኋለሁ። እኔ አልዋሻችሁም። እና ቻናሉን ዩቲዩብ ቻናሌን ይሄን አዲስ ነው። ጆይን፣ ሰብስክራይብ እና ላይክ በማድረግ ውስጥ የተሰሩ ቪዲዮዎች አሉ፣ እየገባችሁ እዩዋቸው። እና አዳዲስ አፕሊኬሽን ከመጣ የገንዘብም ሆነ ለሴቲንግ ማሳያችሁ ይሆናል። አመሰግናለሁ።